አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከታታዮች በቀጣዩ ክፍል 8 የምንመለከተው የእስልምና ህግ መሰረቶች። የእስልምና ህግ ሸሪዓ የራሱ የሆኑ ጥብቅና ረቂቅ መሰረቶች ያሉት የህግ ስርዓት። በመጽሐፌ ምዕራፍ 3 ላይ በሰፊው የዳሰስኳቸውን አራቱን ዋና ዋና የህግ ምንጮች በአጭሩ እንቃኛለን። አንደኛ ቁርአን ነው፣ የመጀመሪያውና የበላይ የህግ ምንጭ። ሁለተኛ ሱና እና ማለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግሮችና ተግባራት። ሶስተኛ ኢጅማዕ፣ በህግ ምሁራን መካከል የሚደረግ የጋራ ስምምነት። አራተኛ ቂያስ፣ አዳዲስ ክስተቶችን ከነባር ህጎች ጋር በማነጻጸር የሚሰጥ የህግ ውሳኔ። እነዚህም መሰረቶች ማወቅ ለህግ ንጽጽር ምርምር እጅግ ወሳኝ ነው። ሙሉን ዝርዝር በመጽሐፌ ውስጥ ያገኙታል። ዋጋ 500 ብር ወይም $15። በቀጣይ ክፍል እስከምንገናኝ ደህና ቆዩ። ቻናሉን ሰብስክራይብ በማድረግ እውቀቱን ለሌሎች ያደርሱ። አመሰግናለሁ።